ሰላም እንደናችሁ ውድ የኤምቲ ፋሚሊ፣ ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ ማሳያችሁ እንዴት አድርጋችሁ MEXC ላይ ዲፖዚት ማድረግ እንደምትችሉ፣ በኢትዮጵያ ገንዘብ እንዴት አድርጋችሁ USDT መግዛት እንደምትችሉ ወይም ደግሞ እዚህ ላይ ያሉትን አማራጮች እንዴት አድርጋችሁ ተጠቅማችሁ ማስገባት እንደምትችሉ በቀላሉ አሳያችኋለሁ። ስቴፕ ባይ ስቴፕ ቪዲዮውን እዩት። ምን እንደሚያስፈልጋችሁ፣ ምን ማድረግ አለባችሁ፣ ምን መጠቀም አለባችሁ የሚለውን እያንዳንዱ ቪዲዮ ስቴፕ ባይ ስቴፕ ነው ይዤላችሁ የመጣሁት። ቪዲዮን ስኪፕ ሳትሉት፣ ምክንያቱም አንዱ ካመለጣችሁ ምን ማድረግ እንዳለባችሁ ሳታቁት ገንዘባችሁን ልትበሉ ስለምትችሉ እጅግ በጣም ጥንቃቄ ስለሚያስፈልገው ጥንቃቄ አድርጋችሁ እንደዚህ አድርጋችሁ ኮምፕሊት የሆነ ወይም እንደዚህ አድርጋችሁ በቀላሉ መግዛት እንደምትችሉ ላሳያችሁ። ይሄው እንደምታዩት እኔ ዛሬ ለእናንተ ብዬ ይሄንን ቪዲዮ ለማሳየት ብዬ የገዛሁት USDT አለ። እንዴት ገዛሁት፣ ምን ያስፈልገኛል፣ ምን ማድረግ አለብኝ፣ ሙሉ ስቴፕ ባይ ስቴፕ ነው ይዤላችሁ የመጣሁት። አሁን ቀጥታ ወደ ፕሮሰሱ። በዛሬ ቪዲዮአችን እንግዲህ ማሳያችሁ MEXC ላይ እንዴት ዲፖዚት ማድረግ እንደሚቻል ነው። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ ያላረጋችሁ ላይክ አድርጋችሁ ጀምሩ። ይሄንን ቪዲዮ እንደምታዩት ምንም ባላንስ የለኝም፣ 0 ነው፣ ምንም ነገር የለኝም። ሶ ምን ታደርጋላችሁ? ዲፖዚት ዋሌት ላይ ስታዩት ምንም ያስገባውት ነገር የለም። ሶ ለእናንተ እንዴት አድርጋችሁ በኢትዮጵያ ገንዘብ USDT መግዛት እንደምትችሉ በቀላሉ አሳያችኋለሁ። ዲፖዚት የሚለውን ትነኩትና ብዙ አማራጭ አለው። P2P ላይ የሚለው ትገባላችሁ። P2P ላይ ስትገቡ እንደምታዩት በኢቲቢ ነው። እዚህ ጋር ኢቲቢ የሚል አለ፣ ከስር ደግሞ ሰዎች ዝርዝር አለ። ባየር ላይ የሚሸጡ ሰዎች ዋጋቸውን ዝርዝር አውጥተው ባንካቸውን ከስር አስቀምጠው በምን እንደሚቀበሉ እንደምታዩት ማየት ትችላላችሁ። ባይ ላይ ስትገቡ የመጨረሻው ዝቅተኛ ከላይ ነው። ወደ ታች ስትሄዱ እንደምታዩት እየጨመረ ነው የሚሄደው፣ ምክንያቱም ከፍ አድርገው የሚሸጡት ናቸው ወደ ላይ። ከላይ የሚመጣላችሁ በጣም ዝቅ ያለው ነው። ሶ ከላይ ነው የምትገዙት። እዚህ ጋር ከጎን እንደምታዩት ሴለር አለ። መሸጥ ኑሯችሁ USDT መሸጥ ከፈለጋችሁ ደግሞ እንደምታዩት እዚህ ጋር ደግሞ ከላይ የሚያመጣላችሁ በጣም ውዱ ነው የሚገዛውን ሰውዬ ማለት ነው። ከዛ ወርታይ ስትሄዱ ዝቅ ያረጋባችሁ ነው የሚሄደው እንደምታዩት። ዛሬ ይሄን ሳይሆን ማሳያችሁ ባይ ስለሆነ ወደ ባይ እንመለስና የመጀመሪያውን እገዛዋለሁ። እኔም የመጀመሪያውን ሰው ቴሌብር ነው የሚጠቀመው። ሶ እኔ ያው የመጀመሪያውን ዝቅተኛ እሱን እገዛው። የመጀመሪያው ሪስትሪክት ነው። ሁለተኛው ላይ ያለው 187.8 ማለት ነው። ሶ እሱ ኦንላይን የለም ሳይው። ስለዚህ ምን አረጋለሁ? ሶስተኛ ላይ ያለው ነገባና እንደምታዩት ከስር የምትፈልጉትን ጽፋላችሁ 100 USDT ብለው አሁን ከላይ ዋጋውን ይጽፍልኛል 18800 ምናምን። ከምናምኗን ለማስቀረት ከፈለጋችሁ እናንተ ብሩን ከላይ መጻፍ ትችላላችሁ። ለምሳሌ እቺ ሳንቲሟን ወር የሆነ ነገሯን ለማስቀረት ከላይ ብሩን 19000 ከሆነ 19000፣ የምትፈልጉት 18000 ምናምን ከሆነ 18000 ምናምን፣ የፈለጋችሁትን ይሄ ላይክ ሙሉ ብር እንዲሆንላችሁ ከነ ሳንቲሙ ላለመክፈል ማለት ነው። ሶ እኔ እንደዛ ነው ማደርገው። እዚህ ጋር የምፈልገው 100 ነው፣ ግን 100 ሳረጋው 18 ምናምን ከ30 ሳንቲም ነው የሚመጣው። ስለዚህ ምን አደርጋለሁ? እኔ 18839 የነበረው 18900 ላድርገው፣ ያው ሙሉ ቁጥር እንዲመቸኝ ማለት ነው። ሶ 18900 ታደርጉታላችሁ። ከስር የሚመጣላችሁ እንደምታዩት USDT ታገኛላችሁ 100.32። ሶ እዚች ጋር እንደምታዩት I have read and agreement የሚለውን ክሊክ ታደርጉና buy USDT የሚለውን ትነኩታላችሁ። በመጀመሪያ ግን ማወቅ ያለባችሁ ነገር ምንድነው? የቴሌ ብራችሁ የምትከፍሉት በቴሌ ብር ከሆነ የቴሌ ብራችሁና MEXC ላይ የከፈላችሁት አንድ አይነት መሆን አለበት። ስሙ የተለያየ ከሆነ አይሆንም። ሶ እንደምታዩት እዚች ጋር ቻት የምትለዋን ስገባ እንደምታዩት እሱ ምን አለ? ኖ ሰርድ ፓርቲ ወይም ሌላ ሰው፣ ለምሳሌ MEXC ላይ የከፈትኩት እኔ ሆኜ ምልከው ቴሌ ብር ሌላ ሰው ከሆነ አይሆንም። ሶ ኦንላይን እንደሆነ ለማረጋገጥ ምን አለው? ካናይ ፔይ ይላል። እሱ እዚህ ጋር አውቶማቲካሊ ሜሴጅ ይላል አም ኦንላይን ፔይ ይላል። ግን ኦንላይን ላይሆን ስለሚችል ክሮስ ቼክ ማድረግ አለባችሁ። ምክንያቱም ኦንላይን ከሆነ አንዴ ዝም ብላችሁ ብሩን ከፍላችሁ ያው ሰውየው መጠበቅ ነው የሚሆነው። ሶ እንደዛ ከምታደርጉ ኦንላይን መልስ ቢሰጣችሁ ብትጠብቁ መልካም ነው። ሶ እዚህ ጋር እንደምታዩት እኔ መልስ እስኪሰጠኝ እጠብቃለሁ እየወጣው እዚህ ጋር ሜሴጅ ላይ እየገባው ማለት ነው። ሶ ሌላኛው ምን ላስረዳችሁ ነው። እዚህ ጋር እንደምትመለከቱት ያው የስ ይራልኝ ሶ መክፈል ትችላለህ አለኝ። ስለዚህ ወጣና እዚች ጋር ፔይ ምትለዋን እነካታለሁ። ስነካት ምን ያመጣል? የቴሌ ብር ስሙን እዚህ ጋር እንደምታይ ቁጥሩን ብሩ መጠኑን ያመጣልኛል። ሶ እዚች ጋር ቁጥሩን ኮፒ አድርጌ ይዝና በመሃል ወጣለሁ። አሁን ወደ ቴሌ ብር ነው የሚሄደው። እኔ በቴሌ ብር ነው ከፍላለሁ ያልኳችሁ። ቴሌ ብር ላይ ገንዘብ አዘጋጅቻለሁ። ሶ ቴሌ ብራችሁን ትከፍቱትና በቴሌ ብራችሁን ከከፈላችሁት በኋላ ኮፒ ባደረጋችሁት ስልክ ክሮስ ቼክ ታረጋላችሁ። ምንድነው ክሮስ ቼክ የምታደርጉት? እዛ ላይ ያለው ስሙን እንደነገርኳችሁ አለ
ሶ ቴሌብር እሱ ነው አይደለም የሚለውን ለዛ ሰው ነው መላክ ያለባችሁ አፒል ስከፍቱም እንዲመቻችሁ። እንደምታዩት ቴሌብር ላይ ያለው ስምና እዛ ጋር የምገዛው ስም አንድ አይነት ነው። ስለዚህ ልክ ነው። ስለዚህ ምን አደርጋለሁ? ብር መጠኑን እንጽፍና ሴንድ መኒ ይለዋለሁ። ምክንያቱም ልክ ሆኖልኛል። እናንተ ልክ ካልሆነ ግን አንድ አይነት ካልሆነ ብራችሁ ሊበላ ስለሚችል አንድ አይነት ካልሆነ በቃ ካንስል አድርጉት ኦርደሩን። ስለዚህ እዚህ ጋር እንደምታዩት ስክሪንሾት አነሳውለትና አሁን ወደ MEX ይመለሳሉ። እዚህ ጋር እንደምታዩት ምንድነው ኖቲፋይ እዚህ ጋር ፔሪድ ታይሙ ሳያልቅ ቶሎ ፔድ የሚለውን ንካው ነው የሚለኝ። ከ10 ደቂቃ በታች ሲቀር እንደዚህ አይነት ኖቲፋይ ያመጣላችኋል። ታይሙ እያለቀ ስለሆነ ከከፈልክ ፔይ የሚለውን ንካው፣ ካልሆነ ደግሞ ካንሰል አድርገው እያለኝ ሶ እንደምታዩት እዚች ጋር ፔይ ለውና ያው ደቂቃው ስላላለቀ ኖቲፊኬሽን ይመጣልኝ። ሶ ፔይ ለውና እዚህ ጋር ኦሬዲ አይ ሃቭ ፔድ ብዬ እዚች ጋር እንደምታዩት የፕላስ ምልክት አለች አያችሁ። እሷን ስትነኳት ምን ታስገባላችሁ? ስክሪንሾት ያደረጋችሁትን ያመጣላችኋል፣ ወደ ጋላሪያችሁ ይወስዳችኋል። ያንን ስክሪንሾት ታስገቡና እዚህ ጋር እንደምታዩት ኮንፊርም የሚለውን ትነኩታላችሁ። ዘን ኮንፊርም አድርጋችሁ ሲጨርሱ በቃ እዚች ጋር አፒል መክፈቻው ከ8 ደቂቃ ምናምን በኋላ ይከፈታል ይላችኋል። ሶ 8 ደቂቃ እስከ 10 ደቂቃ ይጠብቀዋል ይሄ ሰውዬ ሴለሩ። እኔ ገንዘቡን አስገብቻለሁ፣ እሱ ሪሊዝ እስኪያደርግ ድረስ 8 ደቂቃ ምናምን ይጠብቀዋል። ከዛ በኋላ እናንተ አፒል መክፈት እንድትችሉ ይፈቅድላችኋል። በዛ ሰዓት ውስጥ ካለቀቀ በዚህ በ8 ደቂቃ ውስጥ ካለቀቀው አፒል ማድረጊያውን ቦታ ይከፍትላችኋል። ሶ እዚህ ጋር ስክሪንሾቱ እንደምታዩት ሜሴጅ ላይ ስገቡ አስገብቻለሁ። ሶ እዚች ጋር ምን ብላችሁ ደን ኦር ደግሞ ጨርሻ ሪሊዝ አድርግልኝ የምትፈልጉትን ሶ መጻፍ ትችላላችሁ። ሶ እኔ እጽፋለሁ ማለት ነው። እንደምታዩት እዚህ ጋር አፒል የምትለዋ አትታይም፣ ብለር ነች። 8 ደቂቃ እየቆጠረ ነው። ሶ በ8 ደቂቃ ውስጥ መልቀቅ ካልቻለ አፒል ማድረግ እችላለሁ ማለት ነው። ለምን እኔ ቴሌብሬና ይሄ MEX የከፈልኩበት ስም አንድ አይነት ነው። ለሱም እዚህ ጋር MEX የከፈተበትና እኔ በቴሌብር የላኩለት ቁጥር ስም አንድ አይነት ነው። ስለዚህ አፒል ባደርግ አሁን እኔ ነኝ የማገኘው ማለት ነው። ምናልባት ሰውየው ባይለቅልኝ ነው ይሄ ባይለቅልኝ እርግጠኛ ነኝ ማለት ነው። አሁን ምክንያቱም ስሙ አንድ አይነት ነው የላኩለት ስም የኔም የቴሌብሬም የMEX የከፈትኩበትም ስም አንድ አይነት ነው። ስለዚህ አፒል በከፍታ አሁን ይሄ ሰውዬ አለቅም ቢለኝና በዚህ ሰዓት ውስጥ ክሪፕቶን አለቅም ቢለኝ ሶ እዚህ ጋር በቀላሉ አፒል መክፈት እችላለሁ ማለት ነው። ሶ እዚህ ጋር እንግዲህ እናንተ የምታደርጉት መጠበቅ ነው። ምንም የምታደርጉት ነገር የለም። ሶ እርግጠኛ መሆን ክሮስ ቼክ ማድረግ ያለባችሁ ይሄንን ነገር ብቻ ነው። እዚህ ጋር የሰውየው ስም አለ ደን ቴሌብሩ ላይ ስታዩት ገብታችሁ ወይም ሜሴጅ ሲደርሳችሁ ሙሉ ስሙን እዛ ላይ ትራንዛክሽን ላይ ማየት ትችላላችሁ። ሙሉ ስሙ አንድ አይነት ከሆነ ሶ እዚህ ጋር ተጠብቃላችሁ። ሶ ስትጠብቁም እዚህ ጋር ደቂቃው እስኪሞላ ድረስ ተጠብቃችሁ አፒል ቀጥታ መክፈት የለባችሁ። ምክንያቱም ሰውየውን ማናገርም ትችላላችሁ። ኦሬዲ ደቂቃ እያለቀ ነው፣ አፒል ልከፍት ነው፣ ስለዚህ ቶሎ ልቀቅል ማለት ትችላላችሁ። ያው ግን አንዳንዴ ቱ ስቴፕ ቬሪፊኬሽን ያው እናንተ ሻጭ ስትሆኑ አሳያችኋለሁ። ምናልባት ኖሯችሁ ደግሞ መሸጥ የምትፈልጉ በሌላ ቪዲዮ ይዤላችሁ እመጣለሁ። ኮሜንት ላይ ጻፉልኝ በሌላ ቪዲዮ ሰርቼላችሁ እንድመጣ። ሶ እዚህ ጋር እንደምታዩት አፒል ቀጥታ ማለት የለባችሁም፣ ምክንያቱም ይለቃል። ይሄን ደቂቃ ጠብቁት፣ ከዛ በኋላ ለሱ ጻፉለት አፒል ልከፍት ነው አፍጥነው ብላችሁ። ሶ እኔ ግን ሳልለው እዚህ ጋር ቀጥታ ስትጠብቁት እንደምታዩት ኮምፕሊት ይላችኋል። እሱ ሲለቀው ኮምፕሊት ሚል ይመጣል ከላይ። ኦር ደግሞ ቪው ሀሴት የገዛችሁትን ባላንስ ላሳያችሁ ይላል። ሶ ቪው ሀሴት እንበልና እስኪ ባላንሳችን ገብቷል አልገባም የሚለውን ማየት እንችላለን። ሶ አሁን እንደነገርኳችሁ ስቴፕ ባይ ስቴፕ ማወቅ ያለባችሁ ምንድነው የቴሌብራችሁና የMEX አካውንታችሁ አንድ አይነት መሆን አለበት። ወር ባንክ ከሆነ የምትጠቀሙት የባንክ አካውንታችሁና የMEX አካውንት አንድ አይነት መሆን አለበት። ለሰውየው ስትልኩ ደግሞ MEX የተጻፈውና ቴሌብር ላይ ያለው መመሳሰል የምትልኩለት ሰው መመሳሰሉን ክሮስ ቼክ ካደረጋችሁ ምንም የሚያሰጋ ነገር የለውም። ሶ እንደዚህ አድርጋችሁ ይኸው ዋሌት ላይ ስገባ የገባው ፊያት ላይ ነው። ፊያት ላይ እዚህ ጋር ደግሞ ሌላ ማድረግ ያለባችሁ ዊዝድሮ ስታደርጉ ወደ ባይናንስ ለመላክ ወይም ወደ ኤክስነስ ለመላክ ምን ማድረግ አለባችሁ? ከፊያት ላይ ወደ ስፖት መቀየር አለባችሁ። ይሄን እንዴት እንደምትቀይሩ ላሳያችሁ። ለምሳሌ ፊያት ምለውን ስትነኩት ባላንስ አላችሁ። እዚች ጋር ትራንስፈር ምትላለች፣ ትራንስፈር ትነካላችሁ። ፊያት ላይ ስለሆነ ያለው እዚች ጋር ቺኛን ስትነኳት ይቀየርላችኋል ከፊያት ወደ ስፖት። ሶ እዚች ጋር ኦል የሚለውን ትነኩትና እዚች ጋር ትራንስፈር ታደርጉታላችሁ።
ከዛ ከፊያት ወደ ስፖት ይሄዳል ማለት ነው። በቀላሉ ከዚህ በኋላ የምትፈልጉትን ትራንስፈር ከሆነ በኋላ ወደ የምትፈልጉት ዊዝድሮ ወይም ትራንስፈር ማድረግ ትችላላችሁ ማለት ነው። ሌላ እንድሰራላችሁ የምትፈልጉት ጥያቄ ካለ ኮመንት ላይ ጻፉልኝ። በደንብ በሰፊው እያብራራው ቪዲዮ ሰራላችኋለሁ። እንደምታዩት ስፖት ላይ ስትገቡ ያው ኦልሬዲ ያለ ዊዝድሮ ለማድረግ ዝግጁ ነው ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ጥያቄ ያልገባችሁ ሰዎች ካላችሁ ጥያቄ ከስር ካላችሁ ኮሜንት ጻፉልኝ። በሌላ ቪዲዮ አብራርቼ እሰራላችኋለሁ። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።